የዘፍጥረትን መጽሐፍ ስለ ጸሐፊው እንመለከታለን። ጸሐፊው ማን ነው ስንል መጽሐፍ ራሱ በቀጥታ ስም አይጠቅስም። የዘፍጥረት መጽሐፍ የአይሁድ ወግ ወይም ደግሞ የጌታችን የኢየሱስ ክርስቶስ ምስክርነት እና አብዛኞቹ የፕሮቴስታንት ምሁራን መጽሐፉን የጻፈው ሙሴ እንደሆነ ሙሉ በሙሉ ይስማማሉ። ሙሴ ይህንን የጻፈው በእግዚአብሔር መንፈስ መሪነት እና ሙሴን የጻፈው ማለት ነው። የዘፍጥረትን መጽሐፍ ሁሉም አብዛኞቹ ምሁራን ይስማሙበታል። ጌታ ኢየሱስም ደግሞ መስክሮለታል ምድር ላይ በሚመላለስበት ጊዜ ማለት ነውና የተጻፈበትን ዘመን ስንመለከት እስራኤላውያን ከግብጽ ባርነት ወጥተው በሲና ምድረ በዳ በነበሩበት ወቅት በግምት ከክርስቶስ ልደት በፊት ከ1446 እስከ 1406 ዓመት ዓለም ባለው ጊዜ እንደተጻፈ ይታመናል። ይህ የዘፍጥረት መጽሐፍ ማለት ነውና የተጻፈበት ዓላማ ከግብጽ ባርነት የወጡት እስራኤላውያን ወደ ከነዓን ምድር ከመግባታቸው በፊት የሚያመልኩት አምላክ የዓለም ፈጣሪ መሆኑን ከአባቶቻቸው ወይም ደግሞ ከአብርሃም፣ ከይስሐቅ፣ ከያዕቆብ ጋር የገባውን ቃል ኪዳን እንዲያውቁና ከከነዓናውያን አርማዊ አምልኮ ራሳቸውን እንዲጠብቁ ለማስተማር ነው። ይህ ክፍል ስለ መላው የሰው ዘር መጀመሪያ የሚያወራ ሲሆን በአራት ዋና ዋና ኩነቶች ላይ ያተኩራል። የዘፍጥረት መጽሐፍ የመጀመሪያው ፍጥረት ላይ ነው። ከምዕራፍ 1 እስከ ምዕራፍ 2 ያለው ማለት ነውና እግዚአብሔር ዓለምን ካልነበረበት በቃሉ ብቻ በ6 ቀናት ውስጥ በሚያምር ስርዓት እንደፈጠረ ይተርካል። ሰውን በአምሳሉና በምሳሌው ፈጠረ። እና እግዚአብሔር ከፍጥረቱ ሁሉ በላይ ሉዓላዊ መሆኑንና ሰውን የፈጠረው ከእርሱ ጋር ህብረት እንዲያደርግና ምድርን እንዲገዛ ልዩ ክብር ሰጥቶት እንደሆነ ያስተምረናል ማለት ነው። እና ሁለተኛው የሰው ልጅ ውድቀት ነው። ከምዕራፍ 3 እስከ 5 የምናየው ማለት ነው። እና አዳምና ሔዋን በሰይጣን መታለል የእግዚአብሔርን ትእዛዝ ጥሰው ዕፀ በለስን መብላታቸውን ኃጢአት ወደ ዓለም እንዲገባ እንዳደረገና እርግማንና ሞት ወይም ደግሞ ስጋዊ ሆነ መንፈሳዊ ሰውንና ምድርን ወረሰ እና ይህ ክፍል ለፕሮቴስታንት ስነ መለኮት እጅግ መሰረታዊ ነውና የሰው ልጅ ተፈጥሮ በኃጢአት ሙሉ በሙሉ መበላሸቱን ያሳያል። ነገር ግን በዘፍጥረት 3:15 ላይ የሴቲቱ ዘር ወይም ደግሞ ክርስቶስ የሰይጣንን ራስ እንደሚቀጠቅጥ የተናገረው የመጀመሪያው የምስራች ነውና የደህንነት ተስፋ መጀመሪያ ተደርጎ ይወሰዳል። ሶስተኛው የጥፋት ውሃ ነው። ምዕራፍ 6 እስከ ምዕራፍ 9 ያለውን ስንመለከት ማለት ነው ዘፍጥረት ጻፍንና የሰው ልጅ ክፋትና ኃጢአት በምድር ላይ መብዛቱ እግዚአብሔር በዓለም ላይ የጥፋት ውሃ አመጣና ጻድቁ ኖህና ቤተሰቡ ግን በመርከብ ውስጥ ካሉት እንስሳት ጋር ዳኑ እና እግዚአብሔር ኃጢአትን በፍርድ የሚቀጣ ቅዱስ አምላክ ቢሆንም በኖህ መርከብ በኩል ደግሞ ለሚያምኑት ወይም ደግሞ መጠጊያ ወይም ደግሞ ጸጋን የሚሰጥ መሆኑን ያጎላል እና መርከቧ የክርስቶስ ምሳሌ ተደርጋ ትወሰዳለች። አራተኛው የባቢሎን ግንብ ነው። ከምዕራፍ 10 እስከ 11 ያለው እና የሰው ልጆች በእግዚአብሔር ላይ በማመጽ ስማቸውን ለማስጠራትና ከእግዚአብሔር ለመራቅ ረጃጅም ግንቦችን መስራት ጀመሩ። እግዚአብሔር ግን ቋንቋቸውን በመደበላለቅ በምድር ላይ በተናቸው እና የሰው ልጅ ያለ እግዚአብሔር የራሱን መንግስት ለመመስረት የሚያደርገው ትዕቢት ሁል ጊዜ ውድቀት እንደሚያስከትል ማሳያ ነው ማለት ነው። እና ክፍል 2 የአባቶችን ታሪክ እንመለከታለን ከምዕራፍ 12 እስከ ምዕራፍ 50 ያለው ማለት ነው። እና ይህ ክፍል እግዚአብሔር ዓለምን ለማዳን የመረጠውን አንድ ቤተሰብ ታሪክ የሚተርክ ሲሆን በአራት ዋና ዋና ሰዎች ላይ ያተኩራል። የመጀመሪያው አብርሃም ነው፣ የእምነት አባት ማለት ነውና እግዚአብሔር አብርሃምን ከአገሩ ጠርቶ ታላቅ ሕዝብ እንደሚያደርገው በዘሩም የምድር ወገኖች ሁሉ እንደሚባረኩ ቃል ኪዳን ገባለት። ስሙንም አብርሃም አለው። ይስሐቅንም በስተርጅና ወለደ እና ይህ የዘፍጥረት መጽሐፍ ልብ ነውና አብርሃም እግዚአብሔርን አመነ ጽድቅም ሆኖ ተቆጠረለት። ዘፍጥረት 15 ቁጥር 6 ላይ ማለት ነውና ይህ ጥቅስ የፕሮቴስታንት እምነት መሰረት ለሆነው በእምነት ብቻ ወይም ደግሞ በእምነት ብቻ የመጽደቅ የትምህርት በሐዋርያው ጳውሎስ ሮሜ 4 ላይ በሰፊው የተብራራና ዋና መሰረት ነው። ሁለተኛው የምናየው ሰው ይስሐቅ ነው።
ይስሐቅ እንግዲህ ዘፍጥረት ምዕራፍ 21 እስከ ምዕራፍ 27 የተስፋው ልጅ እና የአብርሃም የእምነትና የቃል ኪዳን ወራሽ ነውና እግዚአብሔር ለአብርሃም የገባውን ቃል ለይስሐቅ አደሰለት። እርሱም ያዕቆብና ኤሳው ወለደ። ይስሐቅ ለአባቱ መታዘዙና መስዋዕት ሊሆን መቅረቡ ዘፍጥረት 22 ላይ የኢየሱስ ክርስቶስን ፍጹም ምሳሌ ተደርጎ በጥልቀት ይጠናል እና ሶስተኛው የምናየው ሰው ያዕቆብ ነው። ዘፍጥረት ምዕራፍ 25 እስከ ምዕራፍ 36 ማለት ነውና ትግልና በረከት ያዕቆብ በብልሃት የቡክርና በረከትን ከወንድሙ ከኤሳው ወሰደ። በኋላ ግን ከእግዚአብሔር መልአክ ጋር ታግሎ በረከትን አገኘ። ስሙም እስራኤል ወይም ደግሞ ከእግዚአብሔር ጋር የታገለ ተባለ። የ12ቱ የእስራኤል ነገዶች አባቶች የሆኑትን 12 ልጆች ወለደ ማለት ነውና እግዚአብሔር ደካማውንና የማይገባውን ያዕቆብ መምረጡ የእግዚአብሔርን ሉዓላዊ ምርጫ እና የጸጋን ያሳያል። አራተኛው የምናየው ሰው ደግሞ ዮሴፍን ነው። ከምዕራፍ 37 እስከ ምዕራፍ 50 የእግዚአብሔር ጥበቃ። ዮሴፍ ወንድሞቹ ተቆጥቶበት ወደ ግብጽ ባርነት ሸጡት እና በዚያም ብዙ መከራ ካለፈ በኋላ ፈጽሞ በእግዚአብሔር ጥበቃ የግብጽ ጠቅላይ ሚኒስቴር ሆነ። በረሃብ ምክንያት ሊጠፉ የነበሩትን ወንድሞቹንና አባቱን ያዕቆብን ወደ ግብጽ አስመጥቶ አዳናቸው። ዮሴፍ ለወንድሞቹ የተናገረው ዝነኛ ቃል አለ። እናንተ ክፉ ነገርን አሰባችሁብኝ፣ እግዚአብሔር ግን መልካም እንዲሆን አደረገው። ዘፍጥረት 50 ቁጥር 20 ላይ ይህ ጥቅስ እግዚአብሔር በሰዎች ክፋትና መከራ ውስጥ እንኳ ሳይቀር የራሱን ደህንነት እቅድ የሚፈጽምበት ድንቅ አሰራር ያሳያል እና የፕሮቴስታንት ምሁራን ዘፍጥረትን ሲያጠኑ የሚያጠኑት ዋና ጭብጥ የሚከተለው ነው ማለት ነው እና እግዚአብሔር ፍጹም ዓለምን ፈጠረ፣ ሰው በኃጢአት አበላሸው። እግዚአብሔር ግን በጸጋውና በቃል ኪዳኑ ሰውን መልሶ ለማዳን የታሪክን ጉዞ ጀመረ የሚለውን በዋናነት የሚጠናውና የታሪክን ጉዞ እግዚአብሔር የሰው ልጅ ከኃጢአት ወይ ደግሞ ከጠፋበት ከሞት ለማዳን የጀመረበት ክፍል ነውና ይህ የዘፍጥረትን ክፍል እንግዲህ በሚቀጥለው ጊዜ ከምዕራፍ 1 ጀምረን አንድ በአንድ እያየን ከኔ ጋር እንቀጥላለን። ዛሬ ባጭሩ ታሪካዊ ዳራውና የመጽሐፉን ይዘት በዳሳዊ መልኩ አይተናል። ለቻናላችን አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። ከዚህ በኋላ ባለው በሰፊው እየተማርን ጌታ ይረዳናል፣ እንቀጥላለን። ቪዲዮ ከተመቻችሁ ላይክ አድርጉ። በሌላ ጊዜ እንገናኛለን። ጌታ ኢየሱስ ይባርካችሁ። ሰላም ሁኑ። ላለው ተባረኩ።